ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። እኔ ምክንያት ብለበለኝ አንዳንድ ጊዜ ዝም ብዬ እንደማይ ማሳሰብ ሳስበው ስላልተማርኩ ነው የምነግርህ። ከሄ እንደው ከእናቴ ጋር ብጣላ ወይ ከአባቴ ጋር ብጣላ እናቴን እባክሽ እማዬ ከአባቴ ጋር አስታርቂኝ እኮ የምልበት ገጠመኛል። አየው እንደው ይሄን ያመጣው ማን ነው? ይሄን ልባችን ውስጥ ያስገባው ይሄ የመታረቅ የመስማማት የፍቅርን እግዚአብሔር ያስገባው። ልክ እንደዛ ሁሉ እመብርሃን ኢየሱስ ክርስቶስን ከወለደች በእግዚአብሔር ፍቃድ ያለምንም በወለድ እሷ ከሰው ሁሉ ከሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ከኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ ሰው የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ሳልማር ቆይ ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ትቀበል የሚል አሳባለኝ ውስጤ። ስለዚህ ነውና ይሄን ነገር መልካም ከአባትህ ጋር ብትጣላ እናትህ መካከል ገብተው ሊያስታርቁ ይችላሉ አይደለ? ይሄ እናት አባትም እናትም በህይወት ስላሉ ነው አይደለ? እናትና አባት መነጋገር ይችላሉ። እናት ከአባት ጋር ማውራት ትችላለች። ምክንያቱም አንተም እናትን የማውራት እድሉ አለ። አንተም እናትን ና እዚህ ጋር አንተም እናትን የማውራት እድል አለ። ምክንያቱም በህይወት ስላሉ ማለት ነው። ስለዚህ እናት ግን አሁን በህይወት አሉ እንደው ሻለች። እናት ግን በህይወት ባትኖር ከአባት ጋር አንተ ብትጣላ እናት መታ ከአባት ጋር ማስታረቅ አይችሉም አይደለ? ምክንያቱም ስለሞቱ ስለተለዩ ማለት ነው። በስጋ ስለተለዩ የጌታ ኢየሱስ ክርስቶስ እናት ብጽዕት ድንግል ማርያም ሰው ነች አይደለ? ሰው ነች ደግሞ ጌታ ኢየሱስን ወልዳለች። ታከብራታለህ ወይ? በደንብ አድርጊ ነው ማከብራት። ትወዳታለህ ወይ? እንዴት ነው ማልወዳት? መድኃኒት እኮ ነው በሷ በኩል የተወለደው። ግን በህይወት አሁን አለች ወይ? ድምጼን መስማት ትችላለች ወይ ብትለኝ መስማት አትችልም። በሁሉ ስፍራ የሚገኝ ሁሉን ነገር የሚያውቅ በጊዜ በቦታ በሁኔታ የማይወሰን እግዚአብሔር ብቻ ነው። እግዚአብሔር ከባህሪው መካከል ያካፈለናል፣ በፍጹም ደግሞ ያላካፈለም። ገብቷል? እግዚአብሔር ሁሉን ቻይነቱን ለሰው ልጅ ያላካፈለም። በሁሉ ቦታ መገኘትን ለሰው ልጅ ያላካፈለም። ካላካፈላችሁ ነገሮች አንዱ ይሄኛው ነው። በሁሉ ስፍራውን ለምሳሌ አንተ ኢትዮጵያ ነው እኛ ያለ ነው ሌላ ሰው አውስትራሊያ ያለ ሰው አሜሪካ ያለ ሰው ማርያምን ቢያናግራት ማማልጂ ምናምን ብላት የት ሆና ነው የምትሰማው? በሁሉ ስፍራ አለች ማለት ነው። በሁሉ ስፍራ የሚገኘው እግዚአብሔር ብቻ አይደል? ስለዚህ በሁሉ ስፍራ የሚገኘው እግዚአብሔር ብቻ ከሆነ ላንተ ኢትዮጵያ ሆነ እያማለደች አውስትራሊያ ወይ አሜሪካ ያለው ሰው ቢጠይቅ ምን ታደርጋለች? ትሰማለች? መስማት ትችላለች? ለዚህ መልስ እንግዲህ አሁን ምን አለ መሰለህ፣ ይሄ እንግዲህ በእውነት ነው የምነግርህ። እንግዲህ አሁን ይሄን መልስ ለመመለስ ከባድ ነው። አሁን ያቀስቀምክልኝ ጥያቄ ለመመለስ በጣም ይከብዳል። አዎ እመብርሃን ትሰማኛለች። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስንመጣ ይሄን አንተ ያነሳቸውን ጥያቄዎች ትንሽ ወጣ ያሉ ሰዎች የሆነ መልስ ሊሰጡ ይችላሉ። እኔ ግን እመልስልህ እንደወረደ ነው እመልስልህ። ለመሰለህ በቃ በደመ ነፍስ ታውቃለህ፣ በደመ ነፍስ ሲወርድ የመጣውን ነገር ከግንዛቤ ከማስገባት በዘለለ ትክክለኛ ይሄ ነው ብዬ ተከራክሬክ ነው በዚህ መልኩ ነው በዚህ መልኩ ካንተ ጋር መከራከር አልፈልግም፣ አላስቀምጥም። ነገር ግን እኔ የሚሰማኝ ስሜት አለ። በቃ እኔ በግሌ ደስ ይለኛል። ምን ስል አዎ እመብርሃን ትሰማኛለች። አገኘኝ ለምሳሌ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት አለ። ልክ እንደዛ ሁሉ እኔ እመብርሃን ስሚኝ አለሽ፣ እያዳመጥሽ ነው፣ አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የእመብርሃን ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም የምትከበርበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ተረዳኛ በደም ወንድሜ። ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ
ዲግሪ አይደለም ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ ማንም አይገፍብኝ ማንም ከላይ ላይ ማይነፍገኝ ማን ይሄ ማንም ሰው መጥቶ እንደዚህ ና ብለኝ ማርሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተረፈ እንጂ ቄሱ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከለ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልግ ይሄን ውስጥ ያለ ነገር ነው። አመሰግናለሁ። ይሄ ሁላችንም እኮ ወደ ውስጣችን ያስገባነው አንዳንድ በቃ የምንወዳቸው ነገሮች አሉ። አሁን ትልቁ ነገር ቀደም ስነግረም እንደነበረው ቃሉ ምን ይላል ነው። የእግዚአብሔር ቃል እውነት ሁሌም እውነት ነው። አንዳንድ ጊዜ የተቀበልናቸው ውሸቶችም በጣም ደስ እያሉን ሊቆዩ ከኛ ጋር ይችላሉ። ግን እግዚአብሔር ቃል የሚለውን እውነት መቀበል ግዴታ ነው። የእግዚአብሔር ቃል የሚለው አዳኝ አንድ ነው የሚለው ብዙ አዳኝ አለ አይልም። ገብቷል። መጽሐፍ ቅዱስን ገልጠ ቄሱንም ብታመጣው የተማረውንም የትኛውንም ሰው ብታመጣው መጽሐፍ ቅዱስ የሚለውን ገልጠን አብረን ብንወያይ መጽሐፍ ቅዱስ አዳኝ አንድ ነው፣ መሲሁ ኢየሱስ ክርስቶስ ነው፣ ከድንግል ማርያም የተወለደው፣ መስቀል ላይ የተሰቀለው፣ ለኃጢአተኞች ኃጢአት ቤዛ የሆነው፣ የተሰወው፣ የሞተው፣ የተነሳው እሱ ብቻ ነው ይላል። እሱ ብቻ ነው ከሙታን የተነሳው። ለምሳሌ ገብቷል። ብጽዕት ድንግል ማርያም እሱ እናት ነች፣ የሚወዳት እናቱ ነች። ሞትን አሸንፋ ተነስታለች የሚል የመጽሐፍ ቅዱስ ክፍል የለም። ከሞት በታች የሆነ አካል እኔን ሊሰማኝ አይችልም፣ ጸሎቴን ሊሰማ አይችልም፣ ሊመልስልኝ አይችልም። ሞትን ግን አሸንፎ የተነሳው አንድ ጌታ አለ፣ ኢየሱስ ነው፣ ሌላ የለም። እሱ ሞትን አሸንፎ ስለተነሳ ወደ አባቱም ስላረገ ጸሎቴን ይሰማኛል፣ በሁሉም ስፍራ የሚገኝ ስለሆነ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሏል። እሱ ጸሎትን መስማት ይችላል። እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ካለ በሁሉ ስፍራ እሱ ይገኛል ማለት ነው። ገብቷል። በሁሉ ስፍራ የሚገኘው ጸሎት የሚሰማው የሚመልሰው እሱ ኢየሱስ ነው መጽሐፍ ቅዱስ እያለ አይ መላእክትም ይሰሙኛል ማርያምም ትሰማኛለች ብሎ መውሰድ ምናልባት ከአባቶቼ ከእናቶቼ በወረስኩት ነገር ያንን ላለመልቀቅ ልትደሰት ትችላለህ። ነገር ግን መጽሐፍ ቅዱስ የሚለው መራራ እውነት አዳኝ ኢየሱስ ነው ይላል። በጣም ጥልቀት ገብተህ ዲፒሊ ውስጥ ገብተህ እያንዳንዱ ነገር አንበተረዳተኝ አልተረዳሁኝም። እንደነገርኩ ነው እኔ ሲወድ ሲዋርድ በመጣ ውስጤ ባመነበት ሁኔታዎች ነኝ እየመለስኩ ያለሁት። እንግዲህ እግዚአብሔር ፈቃዱ ከሆነ በሰፊው መጽሐፍ ቅዱስ አንብቤ ስረዳ ሌላ ጊዜ እንገናኛለን ብዬ አስባለሁ። ለዛሬ ትፈልጋለህ? ዛሬ እዚህ ነው ያለው። አመሰግናለሁ። እሺ ብራዘር፣ ደስ ይለኛል።